ጀለስካ እንዴት ነው የመጣሽው? እንደዚህኛው ራስሽን አጥፍተሽ ነው? መለስ ቴዎድሮስን በግርምት ያየው ቋንቋ እኮ መግባቢያ ብቻ ሳይሆን ማንነትም ጭምር ነው። የምድራዊት ኢትዮጵያን ለ21 ዓመት የመሩ አቶ መለስ ዜናዊ አለ አንድ ግዙፍ ሰውነት ያለው መልአክ። ሚኒስትር መለስ ዜናዊ በሰማይ ቤት ምናባዊ ወግ። አገልጋይ አሌክስ አብርሃም ጠቅላይ ሚኒስትር መለስ ዜናዊ ከመሞታቸው ከአንድ ሳምንት በፊት በምናብ ወደ ሰማይ ቤት ሄዶ ለአንድ ወር በቆየበት ጊዜ የተመለከተውን ከከተበልን። ሚኒስትር መለስ ዜናዊ በሰማይ ቤት። ፀሐይ በደቡብ በኩል የሚያምር ፒንክ ብርሃኗን ረጭታለች። እዚህ ሞቱ ብለን አይናችን እስኪጠፋ ያለቀስንላቸው ሁሉ ዘና ብለው በቀን 13 ጊዜ እየበሉ እንደየምርጫቸው እየለበሱ በቅንጦት ይኖራሉ። ድሮ የሞተ ዘንድሮ የሞተ የለም። ማንም ሲሞት በቃ ይቀላቀላል። እዛ ጥግ ላይ ቅድስት አርሴማን የመሰለች ቆንጆ ብርሃን የመሳሰሉ ወንድና ሴት አሳልፈዎች አጅበዋት በፍቅር ለቁርስ የተሰለፉትን ሙታን ትመለከታለች። ቁርስ የሚታደለው ስም እየተጠራ ነው። ቆንጆዋ ሴት ፈገግ ብላ ተናገረች። አዲስ የመጣችሁ እንኳን ደህና መጣችሁ። ይሄ የእግዚአብሔር መንግስት ነው። አሁን በዚህኛው ዓለም አቆጣጠር ከዘላለሙ 10 ቢሊዮን 300 ሚሊዮን 92470ኛው ሰዓት ነው። የዛሬው ቁርስ ክሮቶ ፕረስኪ ነው ስትል ሁሉም አጨበጨቡ። በሰማይ ቤት እጅግ ተወዳጅ የሆነና ፓስታ የሚመስል ምግብ ነው። ብዙ ጊዜ ይህ ምግብ የሚዘጋጀው እንግዳ ወይም አዲስ ሟች ሲመጣ መሆኑን ሁሉም ስለሚያውቁ ማን መጥቶ ይሆን በማለት ዞር ዞር እያሉ ተመለከቱ። በእርግጥም አንድ አዲስ እንግዳ መሃላቸው ነበር። የምድራዊት ኢትዮጵያን ለ21 ዓመት የመሩ አቶ መለስ ዜናዊ አለ አንድ ግዙፍ ሰውነት ያለው መልአክ። ሁሉም እንኳን ደህና መጣ፣ እንኳን ደህና መጣ፣ እንኳን ደህና መጣ እያሉ ሞቅ ያለ አቀባበል አደረጉ ለእንግዳው ለአቶ መለስ። በዚህ ሁኔታ ቅድሚያ እንግዳው ቁርስ አንስቶ በግዙፉ መልአክ እየተመራ ኢትዮጵያውያን ወዳሉበት ታላቅ መናፈሻ የሚመስል ቦታ ሄደ። ንጉሥ ኃይለ ሥላሴን ገና እንዳያቸው ነበር ያወቃቸው። ምንም አልተቀየሩ። ያኔ ውንጌት በትምህርት ጥሩ ውጤት አምጥቶ የሸለሙት ጊዜ እንዳያቸው። ከጎናቸው ታላቁ ምኒልክ ለጣይቱ አፈርሶን ይችን እያሉ ጉርሻ ዘርግተው በፍቅር ይስቃሉ። ትንሽ ራቅ ብሎ ኮስተር ያለ ሰው ሹሩባው ትከሻው ላይ ዘንፈል ብሎ በዝምታ ቁርሱን ይበላል። ዝምታው ያስፈራል። መለስ በግርምት ይህን ሰው አየው። ለራሱ ቴዎድሮስ ብሎ አንሾካሾከ። ሌላ ባለ ሹሩባ ሰው ደግሞ ከቴዎድሮስ ጎን ተቀምጧል። ዮሐንስ ነበር። መለስ ራመድ ብሎ ዮሐንስ አጠገብ የነበረ ክፍት ቦታ ላይ ተቀመጠና ወደ ዮሐንስ እያየ ከመይ አለ። ድንገት ሁሉም በሳቅ ተነዱ። ቴዎድሮስ ሳይቀሩ እግራቸውን አንስተው ሳቁ። ምኒልክ ሳህናቸውን በግራ እጃቸው ይዘው በቀኝ የበሉባቸውን ባቸውን እየጠራረጉ መብራንን ቀሱ ብሎ ወደ ዮሐንስ ጠጋ። የአገሩ ሰው እንደሆነ ገምቼ ነበር። ሳቁ የበለጠ ሞቀ። ወዳጄ እዚህ ምድራዊ ቋንቋ የለም። ትንሽ ስትቆይ ውስጥ በአንድ ቋንቋ ይሞላል
እሱም የፍቅር ቋንቋ እንለዋለን። መለስ ወደ ዮሐንስ ተመለከተ። ራሱን በመነቅነቅ የምኒልክን ቃል እውነት መሆኑን አረጋገጠለት። ሲፈራ ሲቸር እዚህ ዓለም ላይ የብሔሮች እኩልነት የለም ማለት ነው? እንዴት አንድ ቋንቋ ብቻ ሌሎች ላይ ይጫናል? ሲል ኮስተር ብሎ ጠየቀ። ቴዎድሮስ በአትኩሮት ሲመለከተው ከቆየ በኋላ ፍቅር የማንም አይደለም፣ ፍቅር ደግሞ የሁሉም ነው። ስለዚህ ፊደል ሳትቀርጽ፣ ቃል ሳትቀላቅል፣ ድንበርም ሳታበጅለት የምትግባበት ቋንቋ ካለ ስለምን ሌላ ቋንቋ ትፈልጋለህ? አለና ሳህኑን ለአሳላፊው አቀበለው። ምግቡ እምብዛም አልተበላለትም። መለስ ቴዎድሮስን በግርምት እያየው ቋንቋ እኮ መግባቢያ ብቻ ሳይሆን ማንነትም ጭምር ነው አለ። ማን እንደሆንክ ለሚያውቅ ዓለም ማንነትን ማሳወቂያ አንቶ ፈንቶ ምን ያደርጋል? ቴዎድሮስ መለስ እነዚህ ሰዎች የደርግ ርዝራዥ መሰሉኝ አለና ካፉ ላይ መለሰው። እልህ ቢጤ ግን ሽው አለበት። ድንገት አንድ ወጣት እያፏጨ መጣና ተቀላቀላቸው። ሃይ ጋይስ፣ ደግሞ ይቺ መላጣ ማናት? አለ ወደ መለስ እየጠቆመ። ኃይለ ሥላሴ በአይናቸው ሲገላምጡት ዝም አለ ወጣቱ። ልጅ ኢያሱ ይባላል ብለው ለመለስ አስተዋወቁት። ልጅ ኢያሱ ሳቅ ብሎ ወደ መለስ እያየ ጀለስካ እንዴት ነው የመጣሽው? እንደዚህኛው ራስሽን አጥፍተሽ ነው? አለ ወደ ቴዎድሮስ እየተመለከተ። ወይስ እንደዚህኛው ሼባ በወታደር ጫማ በከስክስ ተብለሽ ነው ከቻልሽው? ኃይለ ሥላሴ ተበሳጩ። የልጅ ኢያሱ አነጋገር ቀለል ያለ አላጋጭ ነገር ነው። ለምንም አይነት ጉዳይ ግድ ያለው አይመስልም። ምኒልክ መለስ ነገሩ እንዳልተዋጠለት ገብቷቸው ወደ ጀመሩት ወሬ ተመለሱና ሰማህ፣ መስቀል በፈረንጅ አፍ ጥራው በአበሻ ልሳን ሰይመው ቅድስናውን አትቀንሰውም፣ ያው መስቀል ነው። መስቀል ላይ ስለ ሁሉ የሞተው በቋንቋ መከፋፈልን ሽሮ ፍቅር ይሉት ቋንቋ አብስሯልና መስቀሉ በምንም ቋንቋ ቢጠራ ሁሉ ይግባባበታል፣ ሁሉ ያከብረዋል። አገርም እንዲሁ ነው። ባንዲራው፣ ቋንቋው፣ ብሔር ያልከው ሁሉ ቅዱስ መስቀል ነው። መስቀሉ ላይ የአገር ፍቅር ይሉት እውነት ከሌለ ከንቱ ነው። ፍቅር ነው ማንነት። መለስ ቁርሱን መብላት ጀመረ። በውስጡ እነዚህ ሰዎች የሚለቁኝ አይነት አይደለም፣ እንደገና ያቺን ትግል ከሃል ያስጀምሩኝ ነው እንዴ እያለ ማሰብ ጀምሮ ነበር። ያ ባለጌ የት ሄዶ ነው አንተ የነገስከው? ሲሉ ኃይለ ሥላሴ ድንገት ጠየቁ። ማን? አለ መለስ። እኛን የደፈረን ያ መንግስቱ የሚባል ወሮ በላ አሉ ቆጣ። እሱ የተከበረውን የኢትዮጵያ ሕዝብ ለ17 ዓመት ሙሉ ሲያሰቃይ ሲያስርና ሲገድል ይህ ግፍ እንዲቆም በሰላም ብንጠይቀው እምቢ ስላለ ለሕዝብ መብት መከበር ስንል ጫካ ገብተን ድራሹን አጠፋ ነው። እኛ ኢትዮጵያን ስንቆጣጠር ግፍና ጭፍጨፋው ቆመ ከማለቱ አጠገባቸው የተቀመጡ በርከት ያሉ ወጣቶች በሳቅ ካኩ። እነማን ናቸው ብሎ ዮሐንስን ጠየቀው። ዮሐንስ በረጅሙ ተነፈሰና ለማለት እነዚህማ በምድር አቆጣጠር ለ1997 በአንድ ላይ የመጡ ናቸው እኮ አለው ባጭሩ። እዚህም ጩኸት አለቻ ሲል አሰበ መለስ። ከዛ በኋላ ዝምታ ነገሰ። የልጅ ኢያሱ ፉጨት ብቻ ነበር የሚሰማው። ፉጨቱ ምድር ላይ ታዋቂ የነበረች አንዲት ዘፈን ነበረች።
ክፍል 2 ይቀጥላል። ቪዲዮአችን ከተመቾት ሰብስክራይብ፣ ላይክ እና ሼር በማድረግ ጁሜራ ቲዩብን ይቀላቀሉ።